ብሰሙ ስሙ ባሰሙ ግን መሬት ስሚ ሰማይ አድምጪ። አሃዱ አምላክ አሚን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በስሜ ሁለትም ሦስትም ሆናችሁ ብትሰበሰቡ እኔ በመካከላችሁ እገኛለሁ ያልክ ቸር አምላካችን በመካከላችን ተገኝተ ጉባኤያችንን ባርክልን፣ ማኅበራችንን አስፋልን። ሰምተን ለመዳን ጸለየን ለመሰማት እንድታበቃን እንለምንሃለን። ቸሩ መድኃኔ ዓለም ሆይ የተራቡትን የተጠሙትን መጠለያ ያጡትን በስደት ያሉትን በወህኒ ያሉትን ጎብኝ። ጌታ ሆይ በየሆስፒታሉ የተኙትን በጭንቅ በመከራ ያሉትን በስደት ያሉትን የተጨነቁትን በቸርነትህ በይቅርታ በምሕረትህ ስለ እናትህ ድንግል ማርያም ብለህ ማረን፣ እራራለን፣ ይቅር በለን። ኢትዮጵያን ይቅር በል። ለዓለም ሁሉ ሰላም ስጥ። የሚበጀውን ሁሉ አድርግልን። ልመናችንን ጸሎታችንን ስማን። ለዘላለሙ አሜን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ለዘወትርም እስከ ዘላለሙ ድረስ አሜን። ዛሬ ወዳዘጋጀሁላችሁ መስማት የሚገባችሁን ትምህርት ዛሬ እንማራለን። እግዚአብሔር ያስተምረናል። አዎ እዛ ተንቢል ላይ ያስቀመጥኩላችሁ ሁሉም ሊሰማው የሚገባ አስቸኳይ መልእክት ነው። ሁሉም ሊሰማው የሚገባ አስቸኳይ መልእክት። ኃጢአታችንን እንዴት እንናዘዝ? ኃጢአታችንን እንዴት እንናዘዝ? እንዴት ነው የምንናዘዘው? ማንም ሰው ኃጢአተኛ ነው። ኃጢአቱን ደግሞ መናዘዝ አለበት። ግን እንዴት ነው የሚናዘዘው? ምንድን ነው መጽሐፍ ቅዱስ የሚለው? መረጃው ምንድን ነው? ዝም ብሎ ተነስቶ ማውራት ይሄ ተገቢ አይደለም። በመረጃ ነው ማውራት፣ በመረጃ ነው ማስተማር፣ በመረጃ ነው መናገር። ብዙ ያላመኑ አሉ፣ ብዙ የሚያተራምሱ አሉ፣ ብዙ የሚንዱ አሉ፣ ብዙ እንደሚመቻቸው የሚያደርጉ አሉ። ስለዚህ እኔ ይመቻችሁ አይመቻችሁ ብዬ አይደለም ማወራው። ይመቻችሁ አይመቻችሁ አይደለም፣ ሕጉንና ትእዛዙን ግን መጠበቅ ግዴታ ስለሆነ ነው። ስለዚህ አንደኛው ነፍስ አባት አጥቢያ ቤተ ክርስቲያን ናት። መጀመሪያ እንድታውቁት የምፈልገው ነፍስ አባት የምትባለው ምድራዊቱ ኢየሩሳሌም አጥቢያ ቤተ ክርስቲያን ናት። እቺ አጥቢያ ቤተ ክርስቲያን ባለችበት ሁሉ አጥቢያ ቤተ ክርስቲያን ባለችበት ሁሉ አራት ነገሮች ይከናወናሉ። የመጀመሪያው ክርስትና መነሳት ነው። ቤት በዛ በአጥቢያችሁ ቤተ ክርስቲያን አራት ነገሮች ይከናወናሉ። መጀመሪያ በአጥቢያችሁ ቤተ ክርስቲያን የመጀመሪያው ክርስትና ነው። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 እንግዲህ ወደ ዓለም ሁሉ ሂዱ
በአብ በወልድ በመንፈስ ቅዱስ ስም አጥምቃችሁም ደቀ መዝሙር አድርጋችሁ አስከትሏቸው ነው ትእዛዙ። መጀመሪያ በአብ በወልድ በመንፈስ ቅዱስ ስም አጥምቃ ወለተ ማርያም ገብረ ማርያም ወልደ ማርያም ብላ ልጅነትን የምትሰጥ የአጥቢያ ቤተ ክርስቲያን ናት። አጥቢያ ቤተ ክርስቲያን ትባላለች። ነፍስ አባት ናት። ነፍስ እናት ናት። አሐቲ ቤተ ክርስቲያን ናት። አንዲት ቤተ ክርስቲያን ናት። የመጀመሪያው አንደኛው ክርስትና ተነስተን ልጅነትን የምናገኝባት አሐቲ ቤተ ክርስቲያን፣ ሁለተኛው ደግሞ በቤተ ክርስቲያን ማደግ፣ ፊደል ቆጥረን ዘምረን ቆርበን ተኮትኩተን በቤተ ክርስቲያን ማደግ፣ በዛች አጥቢያ ቤተ ክርስቲያን ማደግ። ቤተ ክርስቲያን ያሳደገቻቸው ልጆች ቤተ ክርስቲያንን አያቃጥሉ፣ ካህናትን አያርዱ፣ ነፍሳቸውን አያጠፉ፣ ራሳቸውን አይገሉ። መጀመሪያ ቤተ ክርስቲያን ክርስትና ካነሳች በኋላ ልጅነት ከሰጠች በኋላ ታሳድጋለች። እየኮተኮተች ታሳድጋለች። ወተት እያጠጣች ታሳድጋለች። ሕፃናት በሕፃንነት፣ ወጣቶች በወጣትነት በዚህ ቤተ ክርስቲያን ውስጥ ያድጋሉ ማለት ነው። ሁለተኛው ማሳደግ ነው። ስለ ማደግ እንግዲህ ሌላ ጊዜ እንማራለን። አንደኛ መወለድ፣ ሁለተኛ ማደግ፣ ሶስተኛው ደግሞ በስርዓተ ተክሊል ማግባት፣ በቁርባን በስርዓተ ተክሊል በዚህ ቤተ ክርስቲያን ጋብቻን መፈጸም፣ በቁርባን በስርዓተ ተክሊል ጋብቻን መፈጸም። ይሄ ሶስተኛው። ተወለድን፣ ክርስትና ተነሳን፣ አደግን ተኮትኩተን። ከዛ ሶስተኛው ላይ ስንደርስ ደግሞ በስርዓተ ተክሊል በቁርባን በምክረ ካህን እንጋባለን ማለት ነው። በክብረ ካህን እንጋባለን ማለት ነው። ምክረ ካህን ያስፈልጋል። አራተኛውና የመጨረሻው በዚች አጥቢያ ስር የተቀጠሩ አገልጋይ ካህናት ለአጥቢያው ሕዝብ ነፍስ አባት ይሆናሉ። ቤተ ክርስቲያኗ ስትወክላቸው ያቺ አጥቢያ ቤተ ክርስቲያን ያልወከለችው ካህን ነፍስ አባት መሆን አይችልም። መጀመሪያ ቤተ ክርስቲያን ነፍስ አባት ናት። የነፍስ መጠጊያ አምባ ናት። እሷ የወከለችው የእሷ አገልጋይ ደግሞ ለበጎቹ እረኛ ይሆናል፣ ጠባቂ ይሆናል፣ ነፍስ አባት ይሆናል። ያቺ አጥቢያ ቤተ ክርስቲያን የወከለችው ካህን ሳይሆኑ ካህን የሆኑ ስላሉ፣ መነኩሴ ሳይሆኑ መነኩሴ የሆኑ ስላሉ፣ ሳይማሩ እናስተምራለን የሚሉ ስላሉ፣ ሳያውቁ እናውቃለን የሚሉ ስላሉ፣ በደንብ ስሙኝ። ነፍሳችሁን ማዳን ለምትፈልጉ ሁሉ እውነቱን እነግራችኋለሁ። ምንም የሚያስፈራን ነገር የለም። መረጃው መጽሐፍ ቅዱስ ስለሆነ፣ ስለዚህ የመጀመሪያው በቤተ ክርስቲያን ትወልዳላችሁ፣ ሁለተኛ ታድጋላችሁ፣ ሶስተኛ በስርዓተ ተክሊል በቁርባን ታገባላችሁ፣ አራተኛ በዛችው አጥቢያ ቤተ ክርስቲያን ቄሶችን
የዛ ቤተ ክርስቲያን ካህን የሆነ የዛ አጥቢያ ቤተ ክርስቲያን ካህን የሆነ አገልጋይ የሆነ ስትሞቱ ሊያስፈታችሁ የሚችል ስትወልዱ ክርስትና ሊያስነሳችሁ የሚችል ስትታመሙ ሊጠይቃችሁ የሚችል ችግር ሲደርስባችሁ ሮጦ ሊደርስላችሁ የሚችል የአጥቢያው ካህን ቄስ ነፍስ አባት ይሆናል። ምክንያቱም የቤተ ክርስቲያኑ አገልጋይ ስለሆነ አይንተ እግዚአብሔር ይባላል። እግዚአብሔር አይኖች ይባላል። ነገር ግን አሁን አንዳንድ ጊዜ ስሰማ አሜሪካ ሆነው ኢትዮጵያ ነፍስ አባት አለኝ ይላሉ። ኢትዮጵያ ውስጥ ሆነው አሜሪካ ናቸው የኔ ነፍስ አባት ይላሉ። እንጦጦ ተቀምጠው ቦሌ ነው ነፍስ አባቴ ይላሉ። ቦሌ ተቀምጠው እንጦጦ ነው ነፍስ አባቴ ይላሉ። አንዳንዶቹም ደግሞ ናጠጥ ሲሉ ደግሞ ጳጳስ ነው የኔ ነፍስ አባት ይላሉ። ጳጳስ ነፍስ አባት አይሆንም። የአንድ ተራ ግለሰብ ነፍስ አባት ጳጳስ አይሆንም። ይሄ የተሳሳተ ነው። የኔ አባትማ ጳጳስ ናቸው፣ የኔ ነፍስ አባት ጳጳስ ናቸው የሚሉ አሉ። አይሆኑም። የአንድ ግለሰብ ሳይሆን የመላዋ ሀገረ ስብከት ነፍስ አባት ናቸው እሳቸው። የአንድ ግለሰብ ጳጳስ አይሆንም። ሌላው መነኩሴ ለመነኩሴ ነው ነፍስ አባት የሚሆነው። መነኩሴ የመነኮሰ ቆብ ያደረገ መነኩሴ ለመነኩሴ ነው ነፍስ አባት የሚሆነው። ማንም መነኩሴ የምእመናን ነፍስ አባት አይሆንም። መነኮሰ፣ ሞተ፣ ዓለም በእኔ ዘንድ የሞተች ናት፣ እኔም በዓለም ዘንድ ሞቻለሁ ይላል። መነኩሴው ለመነኩሴይቷ ነፍስ አባት ይሆናል። ሴቶች መነኩሴዎች፣ ወንዶች መነኩሴዎች መንኩሰው መነኩሴ ነው ነፍስ አባታቸው። ሙት ለሙት ችግር የለው፣ ሙቶችን ሙታን ይቅበሩ ነው። ስለዚህ መነኮሳት ነፍስ አባታቸው መነኩሴ ነው። መነኮሳት የሚሆኑ ነፍስ ልጆቻቸው መነኮሳት ናቸው። የእናንተ ነፍስ አባት ግን ካህን ነው፣ ቄስ ነው። ሚስት ያለው ልጅ ያለው ክርስትና ማንሳት፣ መፍታት፣ መቀደስ፣ ማቁረብ የሚችለው የእናንተን ጉዳይ የሚያውቀው ከእናንተ ጋር የሚመሳሰለው ባለትዳሮች እሱም ባለትዳር ነው። ባለልጆች እሱም ባለልጅ ነው። የእናንተ ጉዳይ ይገባዋል። ማንንም ጭልፊት መነኩሴ መጨበጫ የሌላችሁ ዋልድባ ነው የኔ ነፍስ አባት፣ ደብረ ሊባኖስ ነው የኔ ነፍስ አባት፣ እንትና እዛ ጫካ በረሃ የሚኖር ነው የኔ ነፍስ አባት። ወዳጄ፣ እህቴ፣ እናቴ፣ ወንድሜ ተሰማኝ አይሆንም። መነኩሴ የምእመናን ነፍስ አባት አይደለም። ትምህርቱ ራሱ የመነኮሳት ትምህርት ለብቻው ነው። መጽሐፈ መነኮሳት ይባላል። መጽሐፈ መነኮሳት ለምእመናን ትምህርት አይሆንም። ምእመናን የሚማሩት መጽሐፍ ቅዱስ ነው፣ ወንጌል ነው። መነኮሳት የሚማሩት ደግሞ መንፈሳዊ አረጋዊ መጽሐፈ መነኮሳት 3 ሕግ አለ። ያንን 3ቱን መጽሐፈ መነኮሳት የሚባለውን እሱን ይማራሉ። እንዲጸኑ፣ እንዲበረቱ፣ ከፈተና እንዲድኑ፣ ከዓለም እንዲርቁ
የሚያደርግ ሕግ ተሰርቶላቸዋል። በዛ ነው የሚማሩት። መቀያየጥ ግን አያስፈልግም። አንዳንድ መነኩሴዎች ነን እኛ መነኩሴዎች ነን እያሉ ዝም ብለው በገዳም የሚሰጠውን ትምህርት ለምእመናን እያመጡ ሁከትም ይፈጥራሉ። የምእመናኑ ለገዳማውያን አይሆንም፣ የገዳማውያኑ ደግሞ ለምእመናን አይሆንም። ሁለቱ የተለያዩ ናቸው። ሁለቱንም እንይዛለን የምትሉ ካላችሁም ተሳስታችኋል። በዓለም ያለ ሕዝብ ስለ ዓለም ነው መማር ያለበት። ከዓለም እንዴት መውጣት እንዳለበት ስለ ዓለም ነው መማር ያለበት። በተኩላዎች መካከል እልካቸዋለሁ ነው የተባለው። ከተኩላው እንዴት ማምለጥ እንደሚችሉ ለዓለም የሚሰጠው ትምህርት ሌላ ነው። ለመነኮሳት የሚሰጠው ትምህርት ሌላ ነው። ልክ ለአረጋውያን፣ ለወጣቶች፣ ለሕፃናት የሚሰጠው ትምህርት የተለያየ እንደሆነ ሁሉ ጌታም ሲሰጥ ለቅዱስ ጴጥሮስ ሲሰጠው 3 ከፍሎ ነው። አረጋውያን በጎችን ጠብቅ፣ ወጣቶችን ጠቦቶችን ጠብቅ፣ ሕፃናትን ግልገሎችን አሰማረ። በ3 ተከፍሎ ነው ትምህርቱም የሚሰጠው ማለት ነው። ለአረጋውያን የሚሆነው፣ ለወጣት የሚሆነው፣ ለሕፃናት የሚሆነው ወይ አማካኝ የሆነ ትምህርት ይሰጣል፣ ወይንም ለነሱ የሚመጥናቸውን ይሰጣል። ልክ ለገዳማውያን ደግሞ ጀማሪዎች አሉ፣ ወጣናያን አሉ፣ ፈጻማውያን አሉ፣ ሁሉም አሉ። እንደየአቅማቸው እንደየችሎታቸው የገዳም ትምህርት ይሰጣቸዋል፣ የምነና ትምህርት ይሰጣቸዋል። የገዳሙን እዚህ መዝራት የዚህን ደግሞ እዛ መዝራት ምናምንቴ ነገር አይሆንም ወገኖች። ልሰሙት የሚገባውን ልትይዙት የሚገባውን በደንብ እወቁ ለማለት ፈልጌ ነው። ስለዚህ አሁን እንደነገርኳችሁ የነፍስ አባታችን ቤተ ክርስቲያን ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የነፍስ አባታችን ናት። ገዳም ሂዱ፣ ገጠር ሂዱ፣ ከተማምኑ ቤተ ክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊት ስርዓት ነፍስ አባት ናት። ሁሉንም ትቀበላለች፣ ታስተናግዳለች። እሷ የወከለችው ካህን ደግሞ እናንተን ነፍስ አባት ይሆናችኋል ማለት ነው። ክርስትና ከተነሳችሁ፣ ከተወለዳችሁ፣ ካደጋችሁ፣ በሥርዓተ ተክሊል ታገባችሁ ነፍስ አባት ያቺ አጥቢያ ቤተ ክርስቲያን ትሰጣችኋለች፣ ትይዛላችሁ ማለት ነው። እነዚህ ካህናቶች ናቸው። እነዚህ ደግሞ 3 ስራ አላቸው። የአጥቢያው ካህን 3 ስራ አላቸው። አንደኛው የመጀመሪያው ነፍስ ልጅ ብለው አድርገው የያዟቸውን ነፍስ ልጆቻቸውን በየሳምንቱ እሁድ እየሰበሰቡ ያስተምሯቸዋል። በየሳምንቱ እሁድ በሰንበት እየሰበሰቡ ያስተምራሉ። ነፍስ አባት፣ ነፍስ ልጅ ይማራሉ። ሁለተኛ የሰበካ ጉባኤ ብር 240 ብር ያስከፍሏቸዋል። 240 ብር ቅዱስ ሲኖዶስ የወሰነው ነው። ቅዱስ ሲኖዶስ የወሰነው ነው። በነፍስ አባታቸው አማካኝነት የሰበካ ጉባኤ አባል የሚሆኑበትን ካርድ ይይዛሉ፣ መታወቂያ ይይዛሉ። ስለዚህ ያንን የሚያስደርገው ነፍስ አባታቸው ነው። ይሞላል፣ ስሙ ይሞላል። የነከሌ ነፍስ አባት ነኝ ብሎ ይሞላል። ኃላፊነት ይወስዳል። 240 ብር በዓመት 240 ብር ትከፍላላችሁ። በወር 20 ብር ማለት ነው። በወር 20 ብር በዓመት 240 ብር የሰበካ ጉባኤ ክፍያ ያስከፍላል። ሶስተኛ ደግሞ ሲጣሉ ያስታርቃል። ኃጢአት ሲሰሩ ንስሐ ይሰጣል።
መንፈሳዊ ሕይወት እንዲኖራቸውና ሥጋ ወደሙ እንዲቀበሉ ያደርጋቸዋል ማለት ነው። እነኚህ 3 ሥራዎች ነፍስ አባት ይሠራል ማለት ነው። ያቺ አጥቢያ ቤተ ክርስቲያን የወከለችው ካህን፣ ያቺ አጥቢያ ቤተ ክርስቲያን ያላወቀችው ካህን ነፍስ አባት አይሆንም። ነፍስ ልጅ፣ ነፍስ አባት መባል አይችልም። ይሄ ነው የተሰራው ቃለ ዓዋዲው፣ ይሄ ነው የተሰራው ሕግ፣ ይሄ ነው የተሰራው ፍትሐ ነገሥት፣ ይሄ ነው። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች ነፍስ አባቶቻችሁ በየሳምንቱ እሑድ እንዲያስተምሯችሁ፣ በዓመት አንድ ጊዜ የሰበካ ጉባኤ አባል ለመሆን ክፍያ 140 ብር ከፍላችሁ መታወቂያ እንድትይዙ፣ እንድትቆርቡ፣ ንስሐ እንድትገቡ የሚያደርጋችሁ ያ ቤተክርስቲያኗ አጥቢያ ቤተክርስቲያን የወከለችው ካህን ነው። እንዴት እንናዘዝ? ኃጢአታችንን በምንድን ነው የምንናዘዘው? እንዴት ነው የምንናዘዘው? ለማን ነው የምንናዘዘው ያላችሁ እንደሆነ አሁን የምሰጣችሁን ጥቅሶች በደንብ ያዙ። አንደኛ ያዕቆብ መልእክት ምዕራፍ 5 ቁጥር 16 ያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ እንዲህ ይላል፣ እርስ በርሳችሁ ኃጢአታችሁን ትፈወሱ ዘንድ ተናዘዙ ይላል። እርስ በርሳችሁ ትፈወሱ ዘንድ ኃጢአታችሁን ተናዘዙ ይላል። አሁን ቄሱን ዳኛ አድርጋችሁ ለእግዚአብሔር ነው የምትናዘዙት። እርስ በርሳችሁ ማለት ካህኑን ፍጡር ነው፣ እናንተም ፍጡሮች ናችሁ ማለት ነው። ገባችሁ? እርስ በርሳችሁ አይ እኔ ለሰው አልናገርም፣ እኔ ለእግዚአብሔር ነው የምነግረው የሚሉ አንዳንዶች አሉ። ለእግዚአብሔር የምትነግሩት በካህኑ አማካኝነት ነው። በካህኑ አማካኝነት ነው ወደ እግዚአብሔር። ለምን? እርስ በርሳችሁ ተብሎ ታዟል። ለእኔ በቀጥታ ንገሩኝ አላለም። እርስ በርሳችሁ አጠገብህ ያለው ካህን፣ አጠገብሽ ያለው ቄስ እሱ ነው የሚያናዝዘው ማለት ነው። እና እርስ በርሳችሁ እናንተም ሰው ናችሁ፣ እሱም ሰው ነው። እናንተም ፍጡር ናችሁ፣ እሱም ፍጡር ነው። ስለዚህ እሱን ዳኛ አድርጋችሁ ለእኔ ኃጢአታችሁን ተናዘዙ ብሏል እግዚአብሔር ማለት ነው። ሁለተኛ መረጃ እንዴት እንናዘዝ ለሚለው መጽሐፈ ነህምያ ምዕራፍ 9 ቁጥር 2 መጽሐፈ ነህምያ ምዕራፍ 9 ቁጥር 2 ላይ እንዲህ ይላል፣ በመጽሐፍ እያነበቡ ኃጢአታቸውን ለእግዚአብሔር ይናገሩ ነበር ይላል። ያያችሁ እዛች ተንቢሉ ላይ አንቀጸ ንስሐ አስቀምጬላችኋለሁ። አንቀጸ ንስሐ ማለት መናዘዣ ነው፣ መጽሐፍ ነው። አባቶቻችን ሕጉን ሰርተዋል። አባቶቻችን ሕግ ሰርተው አስቀምጠዋል። እዚህ መጽሐፍ ላይ የተቀመጠው መጽሐፉን እያነበቡ ኃጢአታቸውን ለእግዚአብሔር ይናገሩ ነበር ማለት ቄሱ ዳኛ ነው፣ ምስክር ነው። መናዘዛችሁን ሰምቷል፣ መናዘዛችሁን አይቷል። እግዚአብሔር ይፍታ ይላችኋል። ነገር ግን የእያንዳንዳችሁ ኃጢአት ምን እንደሆነ አያውቅ በፍጹም። ደግሞ ማንም ካህን፣ ማንም መነኩሴ፣ ማንም ጳጳስ፣ ማንም ይሁን ለአንድ ካህን ሄደህ ይህን ሰርቻለሁ ብለህ ተናገር የሚል ማንም የለም። በመጽሐፍ ቅዱስም በገልበ ድርሳንም አታገኙ።
ማንም ሰው መረጃ የላችሁ ሰርቄያለሁ፣ ዋሽቻለሁ፣ ገድያለሁ፣ ዘሙቻለሁ እንደዚህ በልና ለካህኑ ንገረው የሚል የለም። እንደዚህ ካደረጋችሁ ለፍጡር ነው እየተናገራችሁ ያላችሁት፣ ለፈጣሪ አይደለም፣ ለእግዚአብሔር አይደለም። ለእግዚአብሔር አልተናዘዛችሁም። ኃጢአታችሁን መስማት ያለበት፣ መሸከም ያለበት፣ ማየት ያለበት እግዚአብሔር ብቻ ነው። ደዌያችንን ተሸከመ ይላል። አያችሁ? ደዌያችንን ተሸከመ። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 ደዌያችንን ተሸከመ። ዝቅ በሉና እዩት። ቁጥር 11 ላይ ጻድቅ የብዙ ሰዎችን ኃጢአት ይሸከማል ይላል። ጻድቅ የብዙ ሰዎችን ኃጢአት ይሸከማል። ኃጢአቱን ስትሰራ ላየህ፣ ስትሰራ ላዳመጠህ፣ ጨለማ ለብሰህ መጋረጃ ጋርደህ በጨለማ በድብቅ ስትሰራው የነበረውን ኃጢአት ያያል እግዚአብሔር። ያንንም የሚሸከመው እግዚአብሔር ነው። ለካህኑ ሂድና አሳይ ነው፣ ካህኑን ምስክር አድርግ ነው የተባልከው እንጂ ይህንን ሰርቼዋለሁ ይህን ብለህ ሄደህ አሰናክለ ተብለህ አልተላክሽም። የለም መጽሐፍም የለም። አምጡ በዚህ መጽሐፍ በሉና ጥቀሱና አስረዱ። ካለ ይህንን ሕግ የሚያስረዳኝ የሚነግረኝ እፈልጋለሁ። የለም። ዝም ብሎ በጥራዝ ነጠቅ ይቻላል፣ በጉልበት ይቻላል፣ በስድብ ይቻላል፣ በግዴለሽነት ይቻላል። በመረጃ ግን የለም። ይኸውላችሁ እንዲህ ይላል የማቴዎስ ወንጌል ምዕራፍ 18 ቁጥር 6 በማቴዎስ ወንጌል ምዕራፍ 18 ቁጥር 6 ላይ እንዲህ ይላል ግድ ማሰናከያ ይመጣል ይላል። ማሰናከያ ካህኑን ያሰናከልክ ወዮልህ። ነፍስ አባቶቻችሁን ያሰናከላችሁ ወዮላችሁ። ማሰናከያ ግድ ይመጣል ይላል። ማሰናከያውን ለሚያመጣው ሰው ወዮለት፣ ለዛ ሰው ወዮለት። የወፍጮ ድንጋይ ባንከቱ ታስሮ ባህር ቢሰጥም ይሻለው ነበር ይላል። ያንን ካህን ያሰናከለች የእግዚአብሔርን አገልጋይ ካህኑን ያሰናከለ የሰራውን ነግሩ ያሰናከለው ከነዚህ ከታናናሾቹ አንዱን ያሰናከለ የወፍጮ ድንጋይ በአንገቱ አስሮ ባህር ቢጣል ይሻለው ነበር። ግድ ፈተናው ይመጣል፣ ማሰናከያ ይመጣል። ወዮለት ነው። ሰው እኮ ነው ካህን፣ ሰው ነው። ሌላው ደግሞ ነገ ተመልሳችሁ ለመናገር ራሳችሁ ታፍራላችሁ። ለቅዱስ ጴጥሮስ ያለው በቀን 77 ጊዜ ነው። እናንተ 2-3 ጊዜ የሰራችሁትን ኃጢአት ለካህኑ ለመናገር ታፍራላችሁ፣ ትፈራላችሁ፣ ይታዘበናል ትላላችሁ። እናንተም ፍጡር ናችሁ፣ እሱም ፍጡር ነው። ታዲያ በምን እንናዘዝ? ይኸው በመጽሐፍ እያነበቡ ኃጢአታቸውን ይናገሩ። የግሩፕ ኑዛዜ የለም። አዎ የለም፣ የግሩፕ የለም። የግሩፕ ማለት እዚህ ጋ 10 ሰው ወይም 20 ሰው ተሰብስቦ ያንዱን አንዱ እየሰማ ኃጢአቱን መናዘዝ ክልክል ነው። ገብቷቸዋል? ግሩፕ ማለት በግሩፕ ኑዛዜ ማለት እዚህ ጋ አንድ ካህን ፊት 10 ሰዎች ቢሰበሰቡ
10 ሰዎች የእያንዳንዳቸውን ኃጢአት እየሰሙ በግሩፕ መናዘዝ ክልክል ነው። ማንም የማንንም ኃጢአት ማወቅ የለበትም። ግሩፕ ሲባል እሱ ነው። በግሩፕ ማለት የእኔ ስናዘዝ እጎን ያለው ሰው መስማት የለበትም። እሷ ስትናዘዝ እጎን ያለው ሰው መስማት የለበትም። ለምን? መጽሐፉ ሰው የሰራውን ኃጢአት አንቀጸ ንስሐ ላይ ተጽፏል። ስለዚህ ጎናችሁ ያለው ሰው በጋራ ቢነበብም ኃጢአታችሁን የምትናዘዙት ለእግዚአብሔር ብቻ ነው። ከዛ ውስጥ ማንኛውን የትኛውን እንደሰራችሁ የሚያውቀው እግዚአብሔር ብቻ ነው እንጂ ጎናችሁ ያለ አብራችሁ ያለ ሰው አያውቅ። በመጽሐፍ የምትናዘዙትን ግን በተራ ሰዎች እየተነሱ በግሩፕ አንድ ላይ ተሰብስበው በተራ እየተነሱ ለካህኑ የሚናገሩ ከሆነ ሁሉም እዛ ጋ ያለው የሚሰማ ከሆነ ይሄ ክልክል ነው። ይሄ በግሩፕ ክልክል ነው። ኃጢአትን በግሩፕ መናዘዝ ክልክል ነው። የሚፈቀደው በመጽሐፍ ብቻ ነው። በአንቀጸ ንስሐ ብቻ ነው። ነፍስ አባታችሁ ማናዘዝ ያለበት በአንቀጸ ንስሐ ብቻ ነው። ሌላ ልንገራችሁ፣ ከመጽሐፍ ቅዱስ አትውጡ። የማቴዎስ ወንጌል ምዕራፍ 3 ቁጥር 4 የማቴዎስ ወንጌል ምዕራፍ 3 ቁጥር 4 ላይ እንዲህ ይላል፣ ኃጢአታቸውን እየተናዘዙ በዮርዳኖስ ይጠመቁ ነበር ይላል። ቅዱስ ዮሐንስ ነው። ጠጋ ብለው ይሄንን ኃጢአት ሰርቻለሁ አላሉት። እነሱ ይናዘዙ የነበረው ለእግዚአብሔር ነው። ዮሐንስን ምስክር አድርገው በዮርዳኖስ ኃጢአታቸውን እየተናዘዙ ይጠመቁ ነበረ። ዮሐንስም እንዲህ አላቸው ይላል፣ እኔ በውሃ ለንስሐ አጠምቃችኋለሁ። ቄደር ማለት ይሄ ነው። ቄደር ማለት በውሃ መጠመቅ ነው። ልጅነት የሚመልስ ነው። ልጅነት የሚሰጥ አይደለም፣ ልጅነት የሚመልስ ነው። ቄደር በንጹሐ መረጨት ማለት ነው። ስለዚህ እኔ በውሃ ለንስሐ አጠምቃችኋለሁ፣ ከኔ በኋላ የሚመጣው በእሳት በመንፈስ ቅዱስ ያጠምቃችኋል፣ በእጁም መንሻ አለ፣ ገለባውና ምርቱን ይለየዋል እያለ ያጠምቃቸው ነበር ይላል። ግን ኃጢአታቸውን እየተናዘዙ ይላል። አያችሁ፣ አሁን እናንተ በመጽሐፍ ስትናዘዙ ለእግዚአብሔር ትናዘዛላችሁ። ካህኑ ግን ምስክር ነው ለመናዘዛችሁ። ይህንንም ደግሞ ያደረገው ጌታችን ኢየሱስ ክርስቶስ ነው። ልብ በሉ። በማቴዎስ ወንጌል ምዕራፍ 8 ቁጥር 4 በማቴዎስ ወንጌል ምዕራፍ 8 ቁጥር 4 ላይ እንዲህ ይላል፣ ከለምጹ አዳነው ይላል፣ ኃጢአቱን ይቅር አለው ይላል ጌታችን ኢየሱስ ክርስቶስ። ነገር ግን ሂድና ራስህን ለካህን አሳይ፣ ምስክር እንዲሆን አለው። አያችሁ፣ ሂድና እንደገና ኃጢአትህን ተናዘዝ አላለው። ሂድና ለካህኑ ሂድና ተናዘዝ ተናገር አላለው። ሂድና ራስህን ለካህን አሳይ፣ ምስክር እንዲሆን። አንቡት ማቴዎስ 8:4 ሂድና አሳይ፣ ምን እንዲሆን? ምስክር እንዲሆን። ካህኑ ምስክር ነው ንስሐ ለመግባታችሁ። እግዚአብሔር ይፍታ የሚላችሁም እሱ ነው። መስቀል የሚያሳልማችሁም እሱ ነው። ግን ጠጋ ብለህ ገድያለሁ፣ ሰርቄያለሁ፣ ቋንቋ ቆርጫለሁ፣ ዘሙቻለሁ ብለህ አትንገረው። በመጽሐፉ ላይ ተቀምጧልና፣ መጽሐፉ ላይ ስለተቀመጠ ማለት ነው። ስለዚህ ይህን ያሳየንም ኢየሱስ ክርስቶስ ነው። ሂድና ለካህን ራስን አሳይ፣ ምስክር እንዲሆን። ዮሐንስም በውሃ አጠመቅ፣ ኃጢአታቸውን እየተናዘዙ የቄደር ጥምቀት የንስሐ ጥምቀት ያጠምቃቸው ነበር። ማቴዎስ 3:4 በደንብ አንብቡት። ሌላው በሐዋርያት ሥራ ነው። በሐዋርያት ሥራ ላይ ደግሞ ሌላውን ይዩት። በሐዋርያት ሥራ ላይ ያለው ደግሞ በሐዋርያት ሥራ ምዕራፍ 19 ቁጥር 17 በሐዋርያት ሥራ
ምዕራፍ 19 ቁጥር 17 በደንብ አንብቡት። እንዲህ ይላል በሐዋርያት ሥራ ምዕራፍ 19 ቁጥር 17 አምነው ከነበሩት ብዙ ሰዎች ይላል አምነው ከነበሩት ብዙ ሰዎች ያደረጉትን እየተናገሩ ይናዘዙ ነበር ይላል። አያችሁ፣ በአንቀጸ ንስሐ ነው የሚናዘዙት። ብዙ ሰዎች ናቸው ይላል። ያመኑት ብዙ ሰዎች ናቸው። ተሰብስበው በመጽሐፍ ያደረጉትን እየተናገሩ ይናዘዙ ነበር ይላል። በቃ ለራሳችሁም ለካህኑም መሰናክል አትሆኑ። ለምሳሌ ዛሬ ሄዳችሁ ኃጢአታችሁን ተናዛችሁ ነገ ሰው ቢሰማባችሁ ለእሱ ነው የነገርኩት ነፍስ አባቴ ነው የነገረብኝ ልትሉ ነው። በመጽሐፍ የተጻፈ ነገር አለ። ድሮ አፈርሳታ ነበር ነጭ ለባሽ የሚባል። ኋላ አንዱ ቋንጃ ቆረጠ፣ ቤት አቃጠለ። ከዛ በኋላ በሌሊት ነበር በጨለማ ይሄን ያደረገው። ጠዋት ማለዳ ሄደና ንጉሡ አፈርሳታ የከሌን ቋንጃ የቆረጠ የከሌን ቤት ያቃጠለ ካገኘው ይሄን ያህል ብር ሸልመዋለሁ አሉ። ንጉሡ ይሄን ያህል ብር ሸልመዋለሁ ሲሉ በማለዳ ሄደና ቄሱ የከሌን ቋንጃ የቆረጠውን ቤት ያቃጠለውን አውቀዋለሁ አለ። እሺ አዎ አውቀዋለሁ። ከዛ ነጭ ለባሽ ሄዶ ሰውየውን ያዘው። ሁለቱም በንጉሡ ፊት ቀረቡ። በንጉሡ ቤት ሲቀርቡ አንተ እንዴት አወቅ አሉት ቄሱ። አይ ቋንጃ ቆርጫለሁ የከሌን ቤት አቃጥያለሁ ብሎ ነገረኝ፣ ንስሐ ሲገባ ነገረኝ አላቸው። አንተስ አድርገዋል? አዎ ቋንጃ ቆርጫለሁ ቤት አቃጥያለሁ፣ ግን ከእግዚአብሔር አስታርቁኝ ብዬ ሄጄ ለነፍስ አባት የተናገርኩ አላቸው ለንጉሡ። እና ከንጉሥ ነግረህ አጣላይ ነው ያለ ወይስ ከእግዚአብሔር አስታርቀኝ ነው ያለ አሉት። አይ እሱማ ከእግዚአብሔር አስታርቀኝ ንስሐ ስጠኝ ብሎ ንስሐ ነው የተሰጠሁት። በሉ እንግዲህ ይህ ሰውዬ ቋንጃ የቆረጠው ቤት ያቃጠለው በነፃ አሰናብተነዋል። ቄሱን ግን 40 ጅራፍ እንዲገረፍ እሱ ሊሸለም ነበር የሄደው። ያንን የቆረጠው ያቃጠለው እንትን ብሎ ተናግሮ ንጉሡ እንዲሸልሙት ነበር የሄደው። 40 ጅራፍ ቄሱ እንዲገረፍ። ያ ቤት ያቃጠለው ሰውዬ የሚፈረድበትን ፍርድ ያክል እስር ቤት እንዲገባ 40 ተገርፎ እስር ቤት እንዲገባ ፈረዱበት ይላል ታሪክ ይነግራል። ነገ ይወጣብኝ የሆነ ይህ ሚስጥር ሰው ነውና ደካማ ነውና ይወጣብኝ እያለ እየተጠራጠረ ይሄዳል። ቄሱ ደግሞ በነገም ሲሰማ ደግሞ አዎ እየናቃችሁ ይሄዳል። ትዕቢት ያድርበታል። ትላንትና እንዲህ አለች፣ ተነገ ወዲያ እንዲህ አለች እያለ በቃ አሰናከላችሁት ማለት ነው። ግድ ፈተና ይመጣል። ለሚያመጣው ወዮለት ይላል። ወዮለት። ስሙን የምን ቸገረኝ? ሕግ ነው የምነግራችሁ አሁን። ስለዚህ አምነው ከነበሩት ብዙዎቹ ያደረጉትን እየተናገሩ ይናዘዙ ነበር ተብሎ በሐዋርያት ሥራ ተጽፏል። ሌላው እንግዲህ ካህኑ ዳኛ እንደሆነ ሊቀ ካህን ኢየሱስ ክርስቶስ ነው። የሊቀ ካህኑን የኢየሱስ ክርስቶስን ቦታ የያዙት ደግሞ ሊቀ ካህናት የተሾሙት ቅዱስ ጳውሎስ እንዲህ ብሎ አስቀምጧል። ከነ ኃጢአታችን እንዳንሞት ወደ ዕብራውያን ሰዎች ምዕራፍ 10 ቁጥር 21 ወደ ዕብራውያን ሰዎች ምዕራፍ 10 ቁጥር 21 ላይ እንዲህ ይላል። በእግዚአብሔር ቤት የሆነ ታላቅ ካህን አለ። በእግዚአብሔር ቤት የሆነ
ታላቅ ካህን አለን በእግዚአብሔር ቤት። ቅድም ያልኳችሁ አጥቢያ ቤተ ክርስቲያን፣ የእናንተ ቤተ ክርስቲያን የምትቆርቡባት፣ ክርስትና የምትነሱባት፣ በሞቱ የምትቀበሩባት አጥቢያ ቤተ ክርስቲያን፣ በዛ የሚያገለግለው ካህን ሊቀ ካህን ኢየሱስ ክርስቶስ ነው። እሱን ቦታ ስልጣን የሰጣቸው በእግዚአብሔር ቤት የሆነ ታላቅ ካህን ስላለን አለ ከክፉ ሕሊና እንነጻለን ይላል። ከክፉ ሕሊና እንነጻለን። በማን? በዛ ካህን ምስክርነት። ለመመለሳችሁ ለመጸጸታችሁ፣ አዎ ካህኑ ምስክር ነው። ከምስክርነት አልፎ እግዚአብሔር ይፍታ፣ የበደላችሁትን የሰራችሁትን ኃጢአት እግዚአብሔር ይፍታ ብሎ የሚናዘዛችሁ ያ ካህን ነው። ሌላው በፍትሐ ነገሥት አንቀጽ 9 በፍትሐ ነገሥት አንቀጽ 9 ስለ ካህኑ አሿሿም ይናገራል። ካህናት፣ ዲያቆናት፣ አናጉስጢስ፣ ኤጲስቆጶስ፣ በአጠቃላይ ኤጲስቆጶስ ማለት የቤተ ክርስቲያን አስተዳዳሪ ማለት ነው። ካህን ማለት ነው ኤጲስቆጶስ። በአንደኛ ጢሞቴዎስ ምዕራፍ 3 ላይ የተቀመጠው ማለት ነው። በአንደኛ ጢሞቴዎስ ምዕራፍ 3 ላይ የተቀመጠው ኤጲስቆጶስ የቤተ ክርስቲያን አስተዳዳሪ ነው። ቄስ፣ ዲያቆን፣ አናጉስጢስ የቤተ ክርስቲያን አገልጋይ እንዴት እንደሚሰሩ፣ እንዴት እንደሚያገለግሉ፣ ካህናቱን እንዴት እንደሚያገለግሉ፣ ደሞዝ አይቀበል ይላል፣ ገንዘብ አይሰብስብ ይላል። አዎ ከሰከረ ደግሞ ከሰከረ ከክህነቱ ይሻር ይላል። አዎ ዲያቆን፣ ቄስ ከሰከረ ከክህነቱ ይሻር፣ ምእመንም ቢሆን ይሻር ነው የሚለው፣ ይለይ ከቤተ ክርስቲያን ነው የሚለው። ስለዚህ የካህናት ሹመት እናም ይላል እዛ ላይ የተቀመጠው ቃል ካህናት ሁሉ የሕዝቡን ቅኖና ይሸከማሉ ይላል። ይገርማል። አያችሁ እዚህ አንቀጽ ንስሐ ላይ ያስቀመጠው ቅኖና አለ። ካህኑ ያንን ቅኖና አይቶ ነው ቅኖና የሚሰጠው። ቅኖና ማለት መለኪያ ማለት ነው፣ መስፈሪያ ማለት ነው፣ በቁጥር ማለት ነው። ይህን ያህል ጾም፣ ይህን ያህል ስግደት፣ ይህን ያህል ጸሎት፣ ይህን ያህል ምጽዋት፣ ቁጥር፣ መለኪያ፣ መቁጠሪያ፣ መለኪያ፣ መስፈሪያ ማለት ነው ቅኖና ማለት። ስለዚህ ቅኖና ለምሳሌ ሰውየው 30 ቢሆን የሚሰጠው ቅኖና 10ን ካህኑ ይወስዳል፣ 20 ነው የሚሰጠው። ስለዚህ ምን ይላል? የሚሰጠውን ቅኖና ይላል ለእነሱ የሰጣቸው ቅኖና እሱም ይሸከማል ይላል። ይሸከማል። ከእናንተ ጋር አብሮ ይጾማል፣ ከእናንተ ጋር አብሮ ይሰግዳል፣ የእናንተን ቅኖና ይሸከማል። ካህን እረፍት የለውም። ልብ በሉ። ስለዚህ ካህን በዚህ በፍትሐ ነገሥቱ መሰረት ማስተማር፣ ማጥመቅ፣ ማቁረብ፣ መንከባከብ፣ መጠበቅ፣ በጎቹን ምግቡን እናንተ መግቡት ይላል፣ ልብሱን እናንተ አልብሱት ይላል። አይነግድ፣ ገንዘብ አይሰብስብ፣ በጎቹን የእግዚአብሔርን በጎች ይጠብቅ ነው የሚለው። እናንተም እንዳትሰናከሉ እሱም እንዳይሰናከል ይጠበቅ። አሁን በትንቢት ደግሞ እንዲህ አለ ታላቁ ነቢይ ኤርምያስ። ልብ በሉ። ትንቢቱን ደግሞ ልንገራችሁ። ትንቢተ ኤርምያስ ምዕራፍ 23 ቁጥር 4 ትንቢተ ኤርምያስ ምዕራፍ 23 ቁጥር 4 ላይ እንዲህ ይላል፣ የሚጠብቋችሁ እረኞች አስነሳለሁ ይላል። የሚጠብቋችሁ እረኞች አስነሳለሁ ይላል።
ውሃ እንዳይጠማችሁ፣ እንዳይረባችሁ፣ እንዳይጠማችሁ፣ እንዳይበርዳችሁ፣ እንዳትጠፉ፣ ተኩላ እንዳይለቅማችሁ ነፍስ አባት በየቤተ ክርስቲያኑ ቤተ ክርስቲያን የወከለችው ለምሳሌ ነፍስ አባት የሌላቸው ሰዎች ቤተ ክርስቲያን መጥተው ለካህኑ መናገር ይችላሉ። ቤተ ክርስቲያን ነፍስ አባት ነች። ተረኛ ለሆነው ለቀዳሹ መጥተው ኃጢአታቸውን ይናዘዛሉ። ተረኛ ለሆነው ካህን ነፍስ አባት እንኳን ባይኖራቸው ማለት ነው። ቤተ ክርስቲያን መጥተው ነው የሚናዘዙ። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 እናንተ ሸክማችሁ የከበደ ኑ ወደ እኔ አሳርፋችኋለሁ፣ ቀንበሬ ልዝብ ሸክሜ ቀሊል ነው፣ ኑ ላሳርፋችሁ ይላል። ወደ ቤተ ክርስቲያን ስትመጡ ሸክማችሁን አራግፋችሁ ትሄዳላችሁ። ይሄ ነው ነፍስ አባት የሌለው ካህን ቤተ ክርስቲያን ተረኛ የሆነው ካህን ያናዝዛል ማለት ነው። እንግዲህ የሚጠብቋችሁ እረኞች አስነሳለሁ የሚል ትንቢት ነበርና ትንቢቱ ሲፈጸም ደግሞ ጌታችን ኢየሱስ ክርስቶስ ያደረገውን ልንገራችሁ። በማቴዎስ ወንጌል ምዕራፍ 16 ቁጥር 18 በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ እንዲህ የሚል ቃል ተጽፏል። አንተ ጴጥሮስ ነህ፣ ልብ በሉ፣ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን እሰራታለሁ፣ የገሃነም ደጆች አይችሏትም። እንካ የመንግሥተ ሰማያት ቁልፍ እሰጥሃለሁ አለ። በምድር ያሰርከው በሰማይ እየታሰረ ይሁን፣ በምድር የፈታው በሰማይ የተፈታ ይሁን። በምድር ያሰርከው በሰማይ እየታሰረ ይሁን፣ በምድር የፈታው በሰማይ እየተፈታ ይሁን። እንካ የመንግሥተ ሰማያት ቁልፍ ብሎ ለቅዱስ ጴጥሮስ ሰጠው። አያችሁ፣ ትንቢቱ ተፈጸመ። ኤርምያስ የሚጠብቋችሁ አስነሳለሁ አለ። ቅዱስ አምላካችን ጌታ ኢየሱስ ክርስቶስ ደግሞ አንተ ጴጥሮስ ነህ፣ ክህነቱ ነው። አንተ ጴጥሮስ በዚች ዓለት ላይ ቤተክርስቲያንን እሰራታለሁ፣ የገሃነም ደጆች የመናፍቃን ጉባኤ አይችሏትም። ስለዚህ እንካ የመንግሥተ ሰማያት መክፈቻ ቁልፍ ሰጥሃለሁ፣ በምድር ያሰርከው ሁሉ የታሰረ ይሁን፣ በምድር የፈታኸው በሰማይ የተፈታ ይሁን አለና ጠባቂዎቹን እረኞቹን የመንግሥተ ሰማያት ቁልፍ ሰጣቸው። በየደጃችሁ ሰጣችሁ። ካህናት እነዚህ ናቸው። ቅዱስ ጴጥሮስ ካህን ነው። ስለዚህ በዚች ዓለት ላይ ቤተክርስቲያን እንሰራታለን ማለት የመጀመሪያው ቤተክርስቲያን የተባለው ሰው ነው። ሰው የሚሰራበት ነው። ሁለተኛው ጉባኤ ነው። ሶስተኛው ህንፃው ነው። ህንፃው ሶስተኛ ነው። የመጀመሪያው ጉባኤ የመጀመሪያው ቤተክርስቲያን ሰው ነው። ሰው ይሰራበታል። ተሰሩ፣ ባካችሁ ተሰሩ። ሰው ይሰራበታል። ሰው ሰራበት። መታሰር መፈታት የምትችሉበት፣ መዳን በሕይወት መኖር መሞት የምትችሉበት ስልጣነ ክህነት ነው። ሌላው የጌታ የኢየሱስ ክርስቶስ ነው። የድንግል ማርያም ልጅ የኢየሱስ ክርስቶስ ስልጣን ደግሞ እንዲህ አለ። ዮሐንስ ወንጌል ምዕራፍ 10 ቁጥር 7 ዮሐንስ ወንጌል ምዕራፍ 10 ቁጥር 7 ላይ መልካም የበጎች በርና እረኛ እኔ ነኝ። አያችሁ፣ መልካም የበጎች በርና እረኛ እኔ ነኝ። ሌላው ግን ሊያርድ ሊሰርቅ ነው የሚመጣው ይላል። ሌባ ነው ይላል። እውነተኛውን አስተምሩ ካህናት፣ እውነተኛውን አስተምሩ አባቶች፣ እውነተኛውን አስተምሩ ሊቃውንት፣ እውነተኛውን ተናገሩ። እስከ መቼ ድረስ ተፈራርቶ ተሸፋፍኖ እስከ መቼ ድረስ ይዘለቃል? እውነቱን አስተምሩ። በገንዘብ አትገዙ። በቃ
ለገንዘብ አትኑሩ፣ ለእንጀራ አትኑሩ። እውነት ተናገሩ። በቃ ምን ትሆናላችሁ? ሰው ምን ያደርገኛል አይደለ ያለው ልበ አምላክ ዳዊት። ሰው ምን ያደርገኛል? እውነቱን ተናገሩ። አዎ ደግሞ አንዳንድ ነፍስ አባቶች አሉ። ወለተ ማርያም፣ ገብረ ማርያም፣ አንቺ ምን አለብሽ? አንተ ምን አለብህ? አንተ ምን አለብህ? አንቺ ምን አለብሽ? አረ እንዲያው ቅዱስ እንደዚህ ይባላል፣ እንደዚህ ይባላል። አቡነ ተክለ ሃይማኖት እንኳን በቅተው ለሰው አበራሁ ለራሴ ጨለምኩ ነው ያሉት። 6 ክንፍ እንደ መላእክት ያወጡት አቡነ ተክለ ሃይማኖት ለሰው አበራሁ ለራሴ ጨለምኩ ነው ያሉት። ማን ነው ንጹሕ? አንቺ ምን አለብሽ? አንተ ምን አለብህ? እንዴት እኮ እንዴት? እሺ እናንተ ነፍስ ታድናላችሁ። ነፍስ የሚያድን እግዚአብሔር ነው። ሁሉም ቅጣቱን መቀበል አለበት። በሰራው ልክ አይደለም፣ በእግዚአብሔር ቸርነት ነው። ገባችሁ? ስለዚህ የበጎች በርና እረኛ፣ መልካም እረኛ እኔ ነኝ እና ያን ቦታ አይደለም ያን ቁልፍ አይደለም እንዲወሰዳችሁት የበጎቹ እረኛ ልትሆኑ፣ መልካም እረኛ ልትሆኑ። በየቤተ ክርስቲያኑ አሁን ፍጅት፣ ሌብነት፣ ጉቦ፣ ውሸት ምንድን ነው ይሄ? አሁን ይሄ ክህነት ነው? እሺ ክህነት ነው። እናንተ አድኑ፣ ሰው አታድኑ፣ ወዮላችሁ ያለው በማቴዎስ ወንጌል ምዕራፍ 23 ላይ የተቀመጠው የማን ይመስላችኋል? የማን ዕዳ ይመስላችኋል? ለሰው ትብትብ የሆነ ሸክም ታሸክማላችሁ፣ እናንተ ግን በጣታችሁ እንኳን አትነኳትም። ወዮላችሁ፣ ወዮት አለባችሁ። እናንተ አትገቡ፣ የሚገቡትም ትከለክላላችሁ። በማቴዎስ ወንጌል ምዕራፍ 23 የተጻፈው ለማን ይመስላችኋል? ለማን ይመስላችኋል? በየቤተ ክርስቲያኑ መሰናክል በስቷል። በየቤተ ክርስቲያኑ ዕዳ በስቷል። በየቤተ ክርስቲያኑ በጎቹን የሚበትኑ ገብተዋል። በየቤተ ክርስቲያኑ በጎቹን ስጋቸውን ትበላላችሁ፣ ቆዳቸውን ትለብሳላችሁ፣ ለበጎቹ ግዴታ የላችሁ። የእነሱን ገንዘብ እየሰበሰባችሁ ደሞዝ ትበላላችሁ። 20 ሺህ 30 ሺህ ደሞዝ ትበላላችሁ። ለበጎቹ ግን ግድ የሌላችሁ እንዲጾሙ፣ እንዲጸልዩ፣ እንዲሰግዱ፣ እንዲቆርቡ ማትንከባከቧቸው፣ ማትጠይቋቸው፣ የታላችሁ የታውላችሁ የታደራችሁ ማትሏቸው። እንጀራ ነው እንጀራ እንጀራ። እንዴት ትገባላችሁ? እውነቱን ተናገሩ እንደ ዮሐንስ፣ እውነቱን መስክሩ እንደ ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ እውነቱን መስክሩ። እኔ እውነቱን መስክራለሁ አለ። እውነቱን መስክሩ ወገኖቼ። አይሆንም። እምትሰሙኝ እውነቱን መስክሩ፣ እውነቱን ተናገሩ። መጽሐፍ ቅዱስ መረጃ ነው። ይሄ መጽሐፍ ቅዱስ መረጃ ነው። ይኸው ይሄ አይደለም መጽሐፍ ቅዱስ፣ ሌላ አለ። ማንም የያዘው ይሄ እኮ ነው። ማንም የያዘው ይቺ መጽሐፍ ቅዱስ የእግዚአብሔር ሕግ ነው። ይሄ መጽሐፍ ቅዱስ የእግዚአብሔር ሕግ ነው። ካህናት እንደራሴዎች ናቸው። የዚህ አስፈጻሚ እንደራሲ ካህን ነው። ካህን ነው። ካህን ነው ወገን። እሺ ይኸውላችሁ ቀጠለ። እንግዲህ ቀጠለ። እረኞች በጎቹን እንዴት እንደሚሰበስቡ፣ ማኅበራትን እንዴት እንደሚሰበስቡ የሐዋርያት ሥራ ምዕራፍ 6 ቁጥር 7 እስቲ አንብቡት። የሐዋርያት ሥራ ምዕራፍ 6 ቁጥር 7 ላይ ያመኑት ክርስቲያኖች እየበዙ ሄዱ ይላል። 8,000 ማኅበር ደረሰ። 8,000 እየተሰበሰቡ እየመጡ ኃጢአታቸውን እየተናዘዙ ንስሐ እየገቡ እየተጠመቁ 8,000 ማኅበር። ጉባኤው እየሰፋ ክርስቲያኖች እየበዙ ሲሄዱ ቅዱሳን ሐዋርያት ከእናንተ መካከል እናንተን የሚያገለግሉ ምረጡ ተባለ። እነ ቅዱስ እስጢፋኖስ እነ ቅዱስ ፊልጶስ የተመረጡት ያኔ ነው። 7
7ቱ የተመረጡት ያኔ ነው። ክርስቲያኖችን እንዲጠብቁ፣ እንዲያበዙ፣ እንዲበትኑ አይደለም። ምንድን ነው መበተን? ኧረ ይፈረድባችኋል። አትበትኗቸው። እየዋሻችሁ ለእኔ ካልነገርሽኝ ኃጢአትሽን ይባላል። ለእኔ ካልነገርከኝ ኃጢአትን ይባላል። ይሄው አንቀጸ ንስሐ ና ተናዘዝ። ብቻውንም ከሆነ ማንበብ ከቻለ ይላል። አንቀጸ ንስሐውን ማንበብ ከቻለ ብቻውን ያንብ ይላል። ማንበብ የማይችል ከሆነ ደግሞ ዲያቆኑ ያንብለት ይላል። ብዙ ከሆኑ ደግሞ በጋራ ዲያቆኑ ያነብላቸው ይላል። 3 ደረጃ ነው ያለው አንቀጸ ንስሐ። እዛው ላይ ተጽፏል ሕጉ። አንድ ሰው ብቻውን ከሆነ የሚናዘዘው አንቀጸ ንስሐውን ተንበርክኮ ያንብ። በእያንዳንዱ ምዕራፍ ቄሱ እግዚአብሔር ይፍታ ይበለው። በቃ ብቻውን ያነባል። ማንበብ የሚችል ከሆነ። ማንበብ የማይችል መሃይም ከሆነ ደግሞ ዲያቆኑ ያንብለት፣ ቄሱ እግዚአብሔር ይፍታ ይበለው። ማንበብ ለሚችሉና ማንበብ ለማይችሉ የተቀመጠው እዛው አንቀጸ ንስሐው ላይ ቄደሩ ላይ ተቀምጧል። እንዲህ የሚዛብሩ አሉ። የእስላም ስጋ ለበላ ውጭ ሀገር ለሄደ እንትና ከእስላም ጋር ለተኛ እንትና ለሆነ ነው ቄደር የሚያስፈልገው የሚሉ የሚዛብሩ አሉ። መች ተጻፈ እንደዛ ብሎ? መች ተጻፈ? አዎ ከሃይማኖት ለውጠው ሲመጡ ቄደር ነው የሚጠመቁት። ለረከሰውም ቄደር ነው፣ ለተቀደሰውም ቄደር ነው፣ ለቆራቢውም ለመነኩሴውም ቄደር ነው። ቄሱም እኮ ቄደር ይጠመቃል። መነኩሴውም እኮ ቄደር ይጠመቃል። ቆራቢውም እኮ ቄደር ይጠመቃል። በየ40 ቀኑ ይጠመቁ ነው የሚለው። በየ40 ቀኑ ልጅነታቸውን ይመልሱ ነው የሚለው። እኔ አልጻፍኩት። 318 ሊቃውንት ናቸው የጻፉት። በመንፈስ ቅዱስ እየተመሩ ነው የጻፉት። እኔ አልጻፍኩት። መጽሐፈ ቄደሩን፣ መጽሐፈ ቀንዲል፣ መጽሐፈ ቄደር፣ አንቀጸ ንስሐ፣ ጸሎተ ንስሐ፣ ፍትሐት ዘወልድ ያዘጋጀችው እኮ ቤተ ክርስቲያኗ ናት። ገብረ መስቀል አይደለም ያዘጋጀው። እኔ አይደለሁም ያዘጋጀው። እኔ አጥምቄ አላጠምቅ፣ ክህነት የለኝ፣ ካህን አይደለሁም፣ መስቀል አላሳለምም። እኔ የማሳልመው እንደ አቅሜ መጽሐፍ ነው። መጽሐፍ ነው የዲያቆን ስራው። መጽሐፍ ማሳለም ነው። መጽሐፍ አሳልማለሁ። በየቤተ ክርስቲያኑ ዲያቆናት አይደሉም መጽሐፍ የሚያሳልሟችሁ? የኔ ስራ እሷ ነው። መጽሐፍ አሳልማለሁ። አላጠምቅ፣ ካህን አይደለሁ፣ እግዚአብሔር ይፍታ ብዬ አልናዝዝ፣ ናዛዥ አይደለሁ፣ ስልጣነ ክህነት የለኝም። ስለዚህ የኔ ስራ መጸለይ፣ የኔ ስራ ወንጌል ማስተማር፣ የኔ ስራ ሕጉን ስርዓቱን ማስተማር። አዎ ይሄ ነው። 2 አባት ነው ያለው። አንደኛው አባት በየአጥቢያችሁ የምትይዙት ነፍስ አባት ይባላል። በየአጥባችሁ የምትይዙት ነፍስ አባት ይባላል አንደኛው አባት። ሁለተኛው አባት ደግሞ በየትም ዓለም ላይ ሆናችሁ የምትሰሙት የምትማሩበት የትም ቦታ የምታገኙት የቀለም አባት ይባላል። የቀለም አባት ደግሞ ልንገራችሁ። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 15 አንደኛ ቆሮንቶስ ምዕራፍ 4 ቁጥር 15 እኔ ይላል ቅዱስ ጳውሎስ፣ እኔ በክርስቶስ ኢየሱስ በወንጌል ወለድኳችሁ፣ እናም እኔን ምሰሉ ይላል። ብዙ አባቶች አሏችሁ፣ ብዙ ሞግዚቶች አሏችሁ፣ ብዙ አሳዳጊዎች አሏችሁ፣ ብዙ ወላጆች አሏችሁ። እኔ ግን በጌታ በኢየሱስ ክርስቶስ አዎ ወንጌል ወለድኳችሁ፣ እኔን ምሰሉ። የቀለም አባት ይባላል።
የቀለም አባት ለሁሉም አባት ነው። ላስተማራቸው ልጆች ሁሉ አባት ነው። የቀለም አባት ወሰን የለውም። የቀለም አባት ወሰን የለውም፣ ገደብ የለውም፣ አገር የለውም፣ ድንበር የለውም። የቀለም አባት ሁሉንም ትክክለኛውን የኦርቶዶክስ ተዋህዶ እምነት እስከሰበከ ድረስ ትክክለኛውን የኦርቶዶክስ ተዋህዶ ሃይማኖት እስከጠበቀ ድረስ ክርስቶስ በሥጋ እንደመጣ በተዋህዶ እንደከበረ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ የሚያምንና የሚያስተምር እስከሆነ ድረስ ያ የቀለም አባት ይባላል። የነፍስ አባት ምን እንደሚሰራ ቅድም አሳይቻችኋለሁ፣ ነግሬያችኋለሁ። ይሄ ደግሞ የነፍስ አባት ምን እንደሚሰራና እንዴት እንደሚጠብቃችሁ ከነጥቅሱ አስረድቻችኋለሁ። ይሄ ደግሞ የቀለም አባት ማለት መድረክ ላይ የሚያስተምር፣ በመጽሐፍ የሚያስተምር፣ በሚዲያ የሚያስተምር፣ በመጽሐፍ የሚያስተምር፣ በመድረክ የሚያስተምር፣ በማንኛውም ቦታ ቃሉን ወንጌሉን የሚዘራ የሚያስተምር ማለት ነው። የቀለም አባት ይባላል። የቀለም አባት በሁሉም ቦታ አለ። የቀለም አባት ሁሉም የቀለም አባት ነው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሰንሰለቱን ጠብቆ ከሲኖዶስ ወደ አገረ ስብከት፣ ከአገረ ስብከት ወደ ወረዳ፣ ከወረዳ ወደ አጥቢያ ቤተክርስቲያን ሰንሰለቱን ጠብቆ ሁሉም በጎቹን መጠበቅ፣ መንከባከብ፣ በዚህ መልክ በአንቀጸ ንስሐ ማናዘዝ፣ ምእመናንም በአንቀጸ ንስሐ መናዘዝ፣ በአንቀጸ ንስሐ ኃጢአታችሁን መናዘዝ፣ ካህኑም በአንቀጸ ንስሐ ማናዘዝ፣ ስጨርሱ ቅኖና መስጠት። አሁን ኃጢአታችሁን ለእግዚአብሔር ተናዛችኋል። ምስክሩ ካህኑ ነው፣ ናዛዡ ካህኑ ነው፣ ቅኖና ሰጪው ካህኑ ነው። ዳኛ አድርጋችሁ ካህኑን ዳኛ አድርጋችሁ ምስክር አድርጋችሁ ለእግዚአብሔር ኃጢአታችሁን በመጽሐፍ ነህምያ እንዳለው በመጽሐፍ እየተነዘዛችሁ ኃጢአታችሁን ተናዘዙ እንዳለው፣ ስለዚህ በመጽሐፍ እንድትናዘዙ እንድታናዝዙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ስርዓት እንድጠብቁ ከኛ ተሽለው ካቶሊኮች እንኳን የሚናዘዘው ሰው አያዩ። ይገርማቸዋል። እሳጥን ውስጥ ሆነው ኃጢአቱን በጽፎ ነው በውጭ የሚሰጠው። ያ ሰው ኃጢአቱን ሲናዘዝ የካቶሊክ ካህን አያየው። አይገርማችሁ? እንዴት ከኛ ተሽለው የካቶሊክ ምዕመን የሚያናዝዘውን ካህን ፊት አያይ። ሳጥን ውስጥ ነው ያለው። ተናዛዡ በውጭ ካህኑ ሳጥን ውስጥ በዛ በኩል ሳይተያዩ ኃጢአቱን ይናዘዛል። እኛ ቤተ ክርስቲያን ግን የሌለ ስርዓት፣ የሌለ ሕግ፣ የሌለ ድርሳን፣ የሌለ ታምር፣ የሌለ በመጽሐፍ ቅዱስ የሌለ በአባቶቻችን የሌለ ነገር አምጥታችሁ ለነፍስ አባት ነው የሚነገረው ኃጢአት፣ ለነፍስ አባት ነው ኃጢአትን የምትናዘዘው። አዎ እሱ ምስክር ነው። የምትናዘዘው ግን በአንቀጸ ንስሐ ነው። አስቀምጬላችኋለሁ። እዛ መጽሐፉን እዩት። ገዝታችሁ ሁላችሁም ያዙ። አንቀጸ ንስሐውን ገዝታችሁ ሁላችሁም ያዙና አንቀጸ ንስሐውን ገዝታችሁ ሁላችሁም ይዛችሁ በዛ ነፍስ አባታችሁ ጋር ሄዳችሁ መናዘዝ። በማህበር ከሆነም ዲያቆኑ ስለ እናንተ ያነባል፣ ቄሱ እግዚአብሔር ይፍታ ይላል። አሳይቻችኋለሁ ስርዓቱን። በቀጨኔ መድኃኔዓለም አሳይቻችኋለሁ። በጴጥሮስ ወጳውሎስ አሳይቻችኋለሁ። በዮሐንስ ወልደ ነጎድጓድ ቤተክርስቲያን አሳይቻችኋለሁ። በደብረ ብርሃን ጊዮርጊስ አሳይቻችኋለሁ። በየቤተ ክርስቲያኑ ካህናቱ ማድረግ የሚገባቸውን እያሳየው መጽሐፉን እያመጣው ያንን ትክክለኛውን ነገር በቀጨኔ መድኃኔዓለም ሲሰራበት ነበር። በጴጥሮስ ጳውሎስ ሲሰራበት ነበር።
በዮሐንስ ወልደ ነጎድጓድ ሲሰራበት ነበር። በደብረ ብርሃን ጊዮርጊስ ሲሰራበት ነበር። እኔ አይደለሁም ያጠመቅኩት፣ እነዛ ካህናቶች ናቸው። አስተዳዳሪዎቹ በተገኙበት፣ ካህናቶቹ በተሰበሰቡበት ያ ሁሉ ስርዓት አሁን ተውት። ይሄው እንግዲህ አንድ ቀጨኔ ምዕራፈ ቅዱሳን ሰገነት ኪዳነ ምሕረት ብቻ ነው ያለችው። በቃ ሰው አሁን እየተሰበሰበ በመጽሐፍ የሚናዘዝበት ሰገነት ኪዳነ ምሕረት ብቻ። ለምን ሌላው ጋር አይሆንም? ለምን ሁሉም ቤተ ክርስቲያን አይሆንም? ለምን ይህን አታደርጉ? የሚከለክለው ሕግም የቱ ነው? የቱ ነው? እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ እውነቱ ይሄ ነው። ብሰሙ ስሙ፣ ብሰሙ ስሙ፣ ባሰሙ ግን መሬት ስሚ፣ ሰማይ አድምጪ፣ ቤተክርስቲያን መስክሪ። ትክክለኛውን ነገር ከማስረጃ ጋር ነግሬያችኋለሁ። ማስረጃ አለኝ የሚል መልስ ይመልስልኝ። ማስረጃ አለኝ የሚል ከነጥቅሱ ከነማስረጃው ልክ እንደኔ በማስረጃ ይመልስልኝ። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረሰው። ደህና ሁኑ።